ስንቶቻችሁ የመነካከስ በሽታ የእርባታ ራስ ምታት እንደሆነ ታውቃላችሁ? ብዙዎች በመነካከስ በሽታ ችግር ምክንያት ከስራው ተፈናቅለው እንዲሁም አስመራሪ የስራ ሁኔታን አሳልፈዋል። የመነካከስ በሽታ መንስኤዎች፣ መፍትሄዎች ግን እንዳሏቸው የሚገነዘብ ጥቂት ሰው። መንስኤዎቹን ለምሳሌ ለማየት ያክል ሙቀት፣ የቦታ ጥበት፣ ጭንቀት ወይም ስትረስ፣ ያልተመጣጠነ መኖ፣ የውሃ እጥረትን እናገኝባቸዋል። መፍትሄዎቹን ስንመለከት ደግሞ የአየር ማዘዋወሪያን ማብዛት፣ የዶሮ ቁጥር በካሬ መመጠን፣ እንዲሁም ሙዚቃና አንቲስትረስ ቫይታሚኖችን መጠቀም፣ ቀጥሎ ጥራት ያለውና በብዙ ቫይታሚንና ማዕድናት የበለጸገ መኖን መጠቀም። ይህን ስንል ሮም መኖን ተቀዳሚ ምርጫችሁ አድርጉ። ጥራቱ በላብራቶሪ ተረጋግጦና ተፈትሾ የሚወጣን የዶሮ መኖ ብትጠቀሙ እንመክራለን። በቂ የውሃ አቅርቦትን ማዘጋጀት፣ የዶሮ መንቁርን ማስቆረጥ፣ ቅጠላቅጠሎችን ለምሳሌ አልፋ አልፋ፣ ጎመን የመሳሰሉትን በማንጠልጠል የመንከስ ባህሪን መግታት የምንሉትን እናገኝበታለን። ሮብ አግሮ ኢንዱስትሪ the source of quality